የዘጠናዎቹን ትዝታ ማስታወስ ከፈለግን እኔ አይነት ሙዚቃዎችን መስማት ምንም አይነት ጥያቄ ውስጥ አይከትም፣ የግድ ነው። እያንዳንዷን ድርጊት አንድም ሳትቀር ወደ ኋላ መለስ ብለን ያንን ናፋቂ ዘመን ማስታወስ እንችላለን። ያንን ናፋቂ ዘመን ደግሞ ለማስታወስ ያንን የዘጠናዎቹን ትዝታ በሙዚቃ ደግሞ መለስ ብለን ለማየት አለማየሁ ይርጶን የመሰለ ታላቅ ዘፋኝ ማስታወስ ደግሞ የግድ ነው። ዛሬ አብሮናል። ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየ። በጣም ትልቅ አርቲስት አጠገባችን አለ ማለት ነውና ደስ ብሎኛል። በጣም አመሰግናለሁ። ትራፊክ ያው አንተን ይቅርታ አመጣይቀ ይተበቀለ ችግር የለም አሌክስ። እንኳን ደህና መጣ። እንኳን ደህና ቆየ። ተስፍሽም እዚህ ይገኛል። የተከበራችሁ አድማጮቻችን የሽርጉድ ኢቨንት ባለቤት ነው። ተስፍሽ እንኳን ደህና መጣ። ተስፋዬ መንገሻ እንኳን ደህና ጠበቀኝ። ካስሽ እንግዲህ ያው መንገዱ ቀድመን ነበር የተነሳነው ሲል በጣም የተቻለን ጥረት አድርገን ነበር። ስላረፈድን እንግዲህ አድማጮች በጣም ይቅርታ እንጠይቃለን። ትልቅ ይቅርታ እንጠይቃለን። ምንም ችግር የለም። እንግዲህ ብዙ ትዝታዎች አሉና አሌክስንም ትዝታዎች አሉኝ። አንዳንድ ጥያቄዎችን ካገኘንህ አይቀር እያነሳን ቆይታ እናደርጋለን እስከ 5 ሰዓት ተኩል በቀጥታ ስርጭት። የተከበራችሁ አድማጮቻችን እንግዲህ ከአሌክስ ጋር ነው ቆይታን የምናደርገው። በጣም ቆዳ ጠንክሮ እንደመጣ ይሰማኛል። ብዙ ኢንተርቪዎችን ተመልክቻለሁ። እውነት ነው። አዎ ነጻነት የሚፈልግ አሌክስን የተመለከትን ይመስላል። ትዝታ አዋቂውን አሌክስ ያየን ይመስለኛል። ማን እንደናት ብለህ ሀገር ላይ ስለመጣ በጣም ደስ ብሎናል። እንኳን ደህና መጣ። እጅግ አድርጌ አመሰግናለሁ ካስዬ። እውነት ነው እንዳልከው ነው። 19 ዓመት ቆይታ በኋላ ነው አሁን የተመለስኩት። በጣም ከባድ ጊዜ ነበር ያሳለፍኩት። አሁን ያ ታሪክ ሆኗል። እንደ አዲስ ተነስቻለሁና የረዳኝን ፈጣሪም እጅግ አድርጌ አመሰግናለሁ። እንጫወታለን። በደንብ ሀሳቦችን እናነሳለን። ዴዝዴሞና በደንብ ሁላችንም የምንወደው ሙዚቃ ነው። ያገናኘን ግን አንድ ነገር ስለሆነ በመጀመሪያ እሱን በማንሳት እንጀምር። ተስፍሽ የተገናኘንበት ዋናው ምክንያት ኮንሰርት እንዳለ ሰምቻለሁ። ኮንሰርቱ ደግሞ ሪዩኒየን ነው። አሌክስና ጎሳዬን በጋራ ያገናኛል። ሽርጉድ ኮንሰርት የሚል ስያሜ ተሰጥቶታል። እንዴት ታሰበ? ከዘፋኞቹስ ያገኘው ምላሽ ምን ይመስላል? ከዛ ደግሞ የአሌክስን ስሜት እናስተናግዳለን። ተስፍሽ ዛሬ ብዙ ቆይተው ለአሌክስ ነው መስጠት። አዎ እንዴ ማለት አንተን መጀመሪያና መጨረሻ ላይ ነው ማስተናገድ። ሐሳቡን እንዴት መጣላችሁ? ያው ሌሎቹም አስቦት ሊሆን ይችላል እንደዚህ አይነት ሐሳቦችን እና አሌክስ ጋር የነበረው ምላሽ እና ጎሳዬ ጋር የነበረው ምላሽ ምን ነበር? እንግዲህ ሽርጉድ በጣም ከዚህ በፊት የታሰበበትና በተለይ በኢትዮጵያ ኪነ ጥበብ እንዴት መግባት እንችላለን ብለን ብዙ እቅዶች ነበሩን። በአጋጣሚ እንግዲህ አሌክስ በጣም እያደነቅነው ያደግነው አሌክስን፣ ሌሎችንም ነጎቶችንም እና ኤፍሬምንም እንግዲህ እሱን ስናስብ አሌክስ ከ20 ዓመት በኋላ ወደ ኢትዮጵያ መምጣቱን ስንሰማ ይሄ ጥሩ አጋጣሚ ነው ብለን እንግዲህ ከአሌክስ ጋር የተለያዩ ግንኙነቶችን ማድረግ ጀመርን። እንግዲህ አሌክስን በጣም ቅን ሰው ነው። ሀሳባችንን ወዶት እንግዲህ ከወጣት ጋር መስራት በጣም ነው የሚወደው። በዚህ አጋጣሚ እንግዲህ ከአሌክስ ጋር ጀምረን ወደ ሌሎቹ አርቲስት ሂደን ሌሎቹም አርቲስቶች በጣም በቀናነት በበጎነት ነው ጥያቄያችንን የመለሱልንና እንግዲህ የሽርጉድ አጀማመር አጋጣሚዎችን ከመጠቀም አሌክስና ጎሳዬ እንግዲህ ብራንድ ስም ነው እንደሚታወቀው። ምክንያቱም የመጀመሪያ እንደመሆኑ መጠን የመጀመሪያ ስራ ህዝብ ላይ መግባት መቻል አለበት እና እሱን አጋጣሚዎችን ከመጠቀም ነው የተጀመረው። እሳቤው ግን ቀድሞ እንደ ሐሳብ የነበረ ነውና የአሌክስን መምጣት እንግዲህ ሽርጉድን እንዲጀምር መንገዱን ከፍቶለታል ብል ይቀለኛል። በጣም አሪፍ አሌክስ። በጣም በርካታ ጥያቄዎች አሉኝ እንደ ሰዓታችን መጠን። ለማንኛውም ግን ይህ ሐሳብ ሲመጣ ምን አይነት ስሜት ፈጠረብህ? ቀኑንስ እንዴት ነው የምትጠብቀው? ከ19 ዓመት ቆይታ በኋላ ከአድናቂዎች ከተመልካቾች ከወዳጆች ፊት ለፊት በመድረክ የምትገናኘው የዛለት ይመስለኛል። ላንተ ምን አይነት ስሜት ፈጠረብህ? ቀኑንስ እንዴት ነው የምትጠብቀው? መድረክ በጣም ያስፈራል። ያው ሁሉም አርቲስት ያውቀዋል። ከጀመርከው በኋላ ነው እየለቀቀ የሚሄደው። እኔ በጣም የሚወዱኝን ወዳጆችን የማገኝበት የመጀመሪያ ኮንሰርቴ ነው። የምወዳቸውን እዚህ ደረጃ እንድደርስ ደግፈው ለዛሬ ቀን ያደረሱኝ ወዳጆችን የማገኝበት ኮንሰርት ነው። በዚህ ኮንሰርት ላይ ደግሞ በጣም የምወደው ኤፍሬም ታምሩ አብሮኝ ይሳል ጎሲሽ ነው እና ከነኛ አርቲስቶች ሌሎችም አርቲስቶች አሉና ከነሱ ጋር ነው የምሰራውና በጉጉት እየጠበቅኩት ነው። ያጠናው ነው
ሪሄርስ ተጀመረ? ቤቴ እያጠናሁ ነው እኔ ቤቴ ያጠናለሁ። ሪሄርስ እንጀምራለን በቅርቡ 15 ቀን ምናምን ሲቀረው ከሙዚቀኞች ጋር እናጠናለን። ጥሩ እየሄደ ነው እና እንጠብቃለን። እንግዲህ እንትን አያስፈልግም እንደው በተፈጥሮ ጸጸትም አያስፈልግም ስላለፉት ነገሮች ካለፉት ነገርን መማር የመሰለ ነገር የለም። እውነት ነው። እኩል ነው የዘጠናዎቹ ልጆች የሆነን ሰዎች ያንተን ሙዚቃ እኩል ነው የምንለው። አሁንም በጣም በተለያየ ቦታ ይከፈታል። እኔ በጣም ነው የሚገርመኝ ማለት ዩኒክ ቮይስ፣ ከዛ ደግሞ አፒራንስ አለ በዛ ትዝላል ክሊፖች ምናምንና ምን አይነት ስሜት ግን አለ ማለት እዛ ሆነስ ምን ነበር ፊልም ታረጋው ማወቅ ፈልጋለሁ። 19 ዓመታት ብዙ ዓመታት ናቸውና እንደው ሁሉም ሰው ሀገሩ መጥቶ የተሻለ ኑሮ ቢኖርን ይሻላል ያስባሉና ምን አይነት ስሜት ነበር እዛ ያለ ስለ ሙዚቃዎች ስለ ትዝታዎች ምን ታስብ ነበር እዛ ያለው? እውነት አንዳንድ ጊዜ አልናገርምልና ሳስበው መናገር አለብኝ። እዛ ያሳለፍኩት መከራ ነው። በጣም ከፍተኛ የጤና ችግር ነበረብኝ። በቃ ቃላትም አይገልጠው የጤና ችግር እና በከፍተኛ ወጪ አውጥተው ነው ያከሙኝ። በዚህ አጋጣሚ አመሰግናቸዋለሁ የኖርዌይን መንግስት። ከፍተኛ ወጪ አውጥተው ነው ያከሙኝ። እዛ እንዳልከው ይሄንን ስራ አንዳንድ ጊዜ ይሰማለሁ። በቃ አልሰማም ነበር በአብዛኛው ጊዜና አንዳንድ ጊዜ ይሰማ በቃ ወደ ኋላ ይመልሰኛልና እንባ ነው የሚቀናኝ እና ካምፕ ውስጥ ነው የምኖረው። አስቸጋሪ ሁኔታ ውስጥ ነው ማልፈው እና ያንን አስቸጋሪ ሁኔታ ለ19 ዓመት ደግሞ ሲሆን ይከብዳል። ለአንድ ቀንም ለአንድ ሳምንት በቃ ይከብዳል እና እንዴት ቻልከው ብትለኝ አላውቀውም። ፌመስ ዘፋኝ መሆንን ያውቁ ነበር። ሌጀንድ እንደውም ያውቃሉ እና ያውቃሉ ያሉ ዩቲዩብ ምናምን ያሉና ያውቃሉ። ግን እኔ የእንትን ችግር ኖሮብኝ አይደለም የሄድኩት፣ የጤና ችግር ነው የነበረብኝና እዚህ በመለስ እንደመሞት ነበር እና እዛም የተነገረኝ 1 ወር ዕድሜ ያለህ ነበር የተባልኩት። ያው ያን ሁሉ አልፌ ዛሬ እዚህ ደርሼ ፋና ቀርቤ ስለ ኮንሰርት እያወራሁ ነውና ያሳለፍኩት ነገር ከባድ ነው። እንዲህ ነው አይደለም መኖር ደስ ይላል በምንም መልኩ በቃ ይገልጸዋል እሱ። በስቃይ ነው ያለፍኩት፣ በጣም በህመም ነው ያለፍኩት። ተዘግቶብኝ አንዳንድ ጊዜ ተዘግቶብኝ ነው ከክፍል አልወጣም እና ያንን ሁሉ አልፌ ነው ዛሬ የደረስኩት። ህይወት ይቀጥላል። ፈጣሪን ማመስገን ነው ለዚህ ያስፈልጋል። ፈጣሪ ተመሰገነ፣ እግዚአብሔር የተመሰገነ ይሁን። እንኳን ለዚህ በቃ አሜን። እዚህ ጋር ግን ካዜ ይቻላል ተስ እንደ ጋዜጠኛም በቃ ተችላል እንደዛ ፈታ በል። እኔ አሁን እያወራ ያለሁት አንደኛ አለማየሁ ነው አሌክስን አገኘን እንዴ ተስሽ እናንተ ሌላ ጊዜ እናወራለን። አይ እንዴ አሌክስም እንዲመልስ ስለምፈልግ ነው። በዚህ አጋጣሚ እንግዲህ አስበው 19 ዓመት አሁን ወደ 20 ዓመት እየሄደ ነውና አይ ተባባሪ አዘጋጅ በቃ እንደዚህ ነው ማለት ነው። እኔ የገረመኝ ነገር ስለሆነ ነው ካስሽ እንግዲህ ያን ሁሉ ዓመት ቆይተ ያለ ምንም ልምምድ እንግዲህ በመሃል የተለያዩ መዝሙሮች ለራሱ ምናምን ሊያንጎራጉር ይችላል። የተለያዩ ነገሮች ዘፈኖች ድምጹን አሁን ሳየው ጭራሽ ብሶበት ነው የመጣውና እንደዚህም ይቻላል ወይ ነው ያልኩት መጀመሪያ ሳገኝ ነገር ያለው አይደል አሌክስ። እና እንግዲህ በመሃል እንግዲህ ብዙ ሙዚቀኞች እንሰማለን። ብዙ ክለብ መስራት ጥቅሙ ጉሮሮህ እንዲሞረድ ከሙዚቃው እንዳትርቅ ይረዳል ይላሉና ያው ሆኖ ነው ያገኘሁት። እና ያንተ ድምጽ ሁሉ ጊዜ ጠይቃለሁ እያልኩ እንደውም በዚህ አጋጣሚ ለአድማጮች እንድትመልስ ስለፈለኩ ነው። በመሃል በጣም አሪፍ እንዴት መሰለ እዛ ትንሽ እንትን ሞክራለሁ፣ ኪቦርድ ፒያኖ ምናምን ትንሽ ሞክራለሁና እንደ ሙዚቀኞቹ ሳይሆን ዝም ብዬ ዜማ ምናምን ለመስራት እዛ እንትን አምጥተውልኝ ነበር ትንሽ የሆነች ኪቦርድ እና እሷን ዝም ብዬ ጎረጎራለሁ፣ አንጎራጉራለሁ፣ ዝማሬ ዘምራለሁ። እንደዛ አደርግ ነበር። ያ እንዳይዝግ አድርጎታልና እና ለማመድ ነበር ማለት ነው። እዚህ ደግሞ ስመጣ ያው እንደምታውቀው ድሮ አረጋቸው የነበሩ ነገሮች በሙሉ ተወግደዋል። ጎጂ ባህል ታውቀው የለ ጎጂ ባህል እነሱን አስወግጃለሁ። በውሃ ብቻ ነው አሁን እኔ የምጠቀመው። ስለዚህ ድምጼ ለዛ ነው ያልተቀየረበት። አንድ ኢንተርቪው ላይ በጣም የሚወደው ዘፈን ባይተዋር እንደሆነ ካልተሳሳትኩ አወዳቸዋለሁ። ሁሉንም ተወዳቸዋለሁ። እንደው አንድ አስበልጥ ተብሎ እንደው አስቸግረው እንደዛ ስትል ሰምቻለሁ። በኋላ ላይ በድምጽ ከተቻለ ብንሰማው በጣም ደስ ይለኛል። ወደ በኋላ ላይ አንዳንድ ሀሳቦችን በጠዋት አስነስተን ውሃልኝ ውሃ እንጠጣለን፣ ከዛ በኋላ እንላለን። ደረጀ ተክሉን ማንሳት ፈልጌ ነው። ስለ ደረጀ ተክሉ ስለሚባል አንድ ሰው ማንሳት ፈልጌ ነው። ስም ካልተሳሳትኩኝ ዴዝዴ የተሰኘ ደረጀ
ተቆሽ ስሙን ተሳስቻለሁ ደረጀ ተቆላ። ስለዚህ ትክክል ላይ ማለት ነው ደረጀ። ዴዝዴሞና የተሰኘ ሙዚቃ በብዙዎች ልብ ውስጥ ያለ መጽሐፍን ወደ ሙዚቃ ተቀይሮ ከተሰሩት መካከል አንዱ ነው እና እሱ ደግሞ ዜማውን ደርሶላል ደረጀ ተቆላ። ብዙ ጊዜ ግን ስለሱ ሲነገር አንሰማም። እኔ ተናግሬያለሁ። እስቲ እንስማሽ ባንተ እንደበት በልዩ አዲስ ደረጀ ተቆላ የያሬድ ምሩቅ ተማሪ ነው። ብሔራዊ ቲያትር ነበር መሰለኝ አሁን የሚሰራው። አሁንም እዛ መሰለኝ ያለው ግን አልተገናኛችሁ? አላገኘሁትም። ለምን እንዳልደወለኝ አሁን በዚህ አጋጣሚ እባክህ ደውልልኝ ካለ እባክህ ደውልልኝ ማለት እፈልጋለሁ። ሌላም ስራዎች ሰርቶልኝ ነበር ይገርማል። እና ሌላ ስራዎች ሰርቶልኝ እኔ ስመለስ እሰራዋለሁ ብዬ ነው የሄድኩት። እና በጣም ጥሩ ጥሩ ጎበዝ ዜማ ደራሲ ነው። ግጥምም ይሞክራል፣ ጊታርም ይጫወታል። እሱ ዴዝዴሞናን የሰራልኝ እሱ ነው። ግጥሙን መሰለ ጌታውን ነው የሰራው። በቃ በህብረት ነበር የምንሰራው። ይገርማል። የቫንጋዲ ሲሰራ የአሌክስ ነው የጎሳዬ ነው አይባልም። በቃ አንድ ላይ ነው የምንሰራው እና አለማየሁ ደመቀም ሁሉም ደራሲዎችም ተሰብስበው እዚህ ጋር ይሁን እንደዚህ ይሁን እዚህ ጋር እንደዚህ ያርኩት እችኛዋ እንደዚህ ትቀየር ግድ የላችሁ እየተባለ ነው የሰራነው። ለዚህ ነው እስካሁን ድረስ እየተደመጠ ያለውና ደረጀ በጣም ትልቅ ጎበዝ አርቲስት ነው እና በዚህ አጋጣሚ ላገኘው ፈልጋለሁ። ደረጀ እንግዲህ ደረጀ ተቆላ ከሰማ ደውልለት አሌክስ ይፈልጋል ማለት እንፈልጋለን። እንደዚህ አይነት ሰዎችንም በአንተ ውስጥ ያሉ ሌሎች ስራዎችም ሰርቶልሃል እያልክ ነበር። ምን አይነት ስራዎች? ሌላ ማይነር ስራዎች ሰርቶልኛል። ይገርምሃል በጣም ስሎች ችካ ነገር ሰርቶልኛል። ይወጡ አሉ? አልወጣም። እኔ ሄድኩ እዛ በቃ አሁን እኮ ነው የመጣሁት እና አልሰማኋቸውም። ለሰውም አልሰጣቸውም መሰለኝ። እኔ ላይ ነው በጣም የሄደው ዜማውና አስቀምጦታል። እንግዲህ እርግጠኛ ነኝ ይደውልልኛል ይሄን ሲሰማ። እንዲደውልልህ እኛም ደግሞ በተሻለ መጠን ደረጃ እናፈላልገን ለማገናኘት እንሞክራለን። ይህን ደግሞ እንግዲህ ካለ እንደማደርገው እርግጠኛ ነኝ። ብሔራዊ ቲያትር መደወል ነው። ያንተን የታደለ ሮባን ወዳጅነት ማንሳት ያስፈልጋል ብዬ አስባለሁ። 1000 ብር ብዙ በነበረበት ጊዜ ያችን ብር አውጥቶ ሰምተሃል እና አሳክሞታል አሌክስ ያኔ ሞት አብረው በጣም ወዳጅ ናቸው። ባዘው ስለታደለ ሮባ ፖዚቲቭነት ምናልባት እሱን እዚህ ስቱዲዮ ጋብዘን በጣም ምናገር ይመስላል። በጣም ሁናንተ ሙሉ ሲነግረኝ ለኤልያስ መልካ ማለት ነው የሆነ ጉዳይ ገጥሞት በፍጥነት በቃ ሁናንተ ጋር ነው የተደወለ። ሁኔ ደግሞ እንዳጋጣሚ ለታደለ ይደውልለታል። በፍጥነት የደረሰው ታደለ ሮባና ዘለቀ ገሰሰ ናቸው። በጣም ቶሎ ደራሽ፣ በጣም ሶሻል ላይፍ ላይ አሪፍ፣ በግል ህይወቱ አርቲስቶች የሚታሙት በግል ህይወት አይደል? በግል ህይወቱ ሰክሰስፉል የሆነ ሰው ይመስለኛል። እና ልጁም ሮባ ጁኒየርም አሪፍ በራሱ ታይፕ አሪፍ ስራዎችን ይሰራል። ታደለ ሮባን እንዴት ትገልጸዋለህ? በአሌክስ ህይወት ውስጥ ታደለ እኔና ታዴ ከፍተኛ ከዛ ጊዜ ጀምሮ ነው የምንተዋወቀው እና ትንንሾች ሆነን ነው እዛ ስንሰራ የነበረው። ከዛ እዛን ያደግነው በደንብ የተገራ ነው እዛ ነው። እሱ ኦሮምኛ፣ ትግርኛ፣ ያሊ ቢራን ምናምን ይሰራ ነበር እዛ። የሚሊዮን የሚባል እንግሊዝኛ ዘፋኝ አለ። የእሱን ኳየር እንሰራለን ከእሱ ጋር ምናምን ሆነን እዛ ነው ቀስ እያልን ያደግነው። እሱ ደግሞ ትንሽ ጊታር ይሞክራል። ከዛ በኋላ እኔና ታዴ አንድ ቤት አብረን እንኖር ነበር። አንድ እንደዚህ ሰፋ ያለ ቤት፣ የእሱ አልጋ እዚህ ጋር የኔ አልጋ እዚህ ጋር ምናምን፣ እዛ ጋር እንትን ሳሎን ምናምን አለን። አንድ ላይ እንኖር ነበርና አንድ አመት 2 አመት አብረን ኖረናልና አሮሰ ስንሰራ እና እዛ እየሰራን በአጋጣሚ ነው የታመምኩኝ። ያው እንደምታውቀው የዛን ጊዜ እንትኑ የለም፣ ሳንቲም የለም። ታዴ ደግሞ ከልጅነቱ ጀምሮ እጅ በኪሱ ጎበዝ ቆጣቢ ነው፣ በደንብ ነው የሚይዘውና እኔ ታመሜ እዛ እንደተኛው አንድ ጓደኛ ነበረችኝ፣ ደወለችለት ለታዴ። ጓደኛ በቃ ሊሞት ደርሷልና ቶሎ ድረሰለት አለችው። እየበረረ መጣ። የዛን ጊዜ መኪና አልነበረም፣ የአክስቱን መኪና ከአክስቱ ጋር ይሁኑ በጣም አመሰግናቸዋለሁ። ይዘው መጡ ቤት አፋፍሰው። ከሳምቮድ ወደዚህ አንድ ሐኪም ቤት ነበር መስከረም ሆስፒታል ምናምን አዲስ ድሮ የተከፈተ ድሮ በዛን ጊዜ በጣም አንደኛ ነበር። እንጃ ረሳሁት ዓመተ ምህረት አሮሰ ስንሰራ ነው። ታዴ ያስታውሰዋል። ታዴ ጠራና ጠይቀውና ከዛ እዛ ሆስፒታል አስተኛኝ። አሌክስ እንዳታስብ በዛን ጊዜ እውነቴ ነው 1000 ብር ሩቅ እንዴ በጣም ብዙ ነው። 1000 ብር ከፍሎ 1 ሳምንት ተኝቼ ድኜ ወጣሁ እና ከፈጣሪ ቀጥሎ ታዴም ጣልቃ ገብታለች።
ታዴም እዚህ አጋጣሚ እጅግ አድርጌ አመሰግናለሁ። ሁሌ እንገናኛለን። አሁን በቀደም እራት ሁሉ ጋብዞኝ ነበር ከባለቤቱ ጋር። በጣም ምርጥ ሰዎች ናቸውና እኔና ታዴ ብዙ ታሪክ አለን። በጣም አሪፍ። ተመልሰን እንመጣለን። የተከበራችሁ አድማጮቻችን ዝነኛው ሌጀንዱ የዘጠናዎቹ የኛ ትዝታ የሆነው አለማየሁ ሂርጶ አሌክስ እዚህ ስቱዲዮ ያለ። እንግዲህ በእርግጠኝነት መናገር ይቻላል አሁንም እየሰማችሁ ያላችሁት ሙዚቃ የአሌክስን ነው። ከሰዓት የምትሰሙት የአሌክስን ነው። በበርካታ ቦታም ይሰማል። ተወዳጅ ነው ሙዚቃዎቹ። ድምፁ ደግሞ በጣም ዩኒክ ነው። አሁንም ድረስ ደግሞ ድምፁ በጣም ተናፋቂ ነው። ሽርጉድ ኮንሰርት ደግሞ በቅርቡ ሪዩኒየን ይኖረዋል። አሌክስን ከጎሳዬ ከዛ ኤፍሬም ታምሩ ሜላት ቀለመወርቅ አለቻ። ሜላት ወደፊት በጣም እጠብቃለሁ። መረዋ ኳየር ላይ በነገራችን ላይ ከነበሩ ሰዎች ውስጥ በጣም ሁሉም ማለት ይቻላል በጣም ትልልቅ ሙዚቀኞች መሆን ያቀም ያላቸው ናቸው። በሙዚቃ ትምህርታቸውን በነገር ላይ በጣም ላቅ ያሉ ሳሚ አለ። አሁን ሳሚ ብዙዎቹ አያውቁትም። የአሪፍ ሙዚቃ ትምህርት ቤት መምህር ነው። መረዋ ኳየር በጣም አሪፍ የሆኑ ልጆች ናቸው። ሜላት ደግሞ አሁን እጅግ በጣም ተወዳለች እና ሜላትም አለች። አሌክስ እንግዲህ አሪፍ ኮንሰርት እናሳልፋለን። በጣም እኔም አንተን ለማየት በጣም ጓጉቻለሁ። በደስታ እነ ተስፍሽ እንግዲህ ለልዩ አዲስ አድማጮችም ደግሞ ካርድ ይሸልሙልንና የልዩ አዲስ አድማጮች ጋር ተሰብስበን እንመጣለን ማለት ነው። አሌክስን በዛ ዕለት እንመለከተዋለን። ዮያ ላውንጅና ሬስቶራንት የዚህ ሰዓት አጋራችን ነው። አጋራችንን አመስግነን ተመልሰን ስንመጣ በቀጥታ ስርጭት የአሌክስን ድምፅ መስማት ለናፈቃችሁ አሌክስ እንግዲህ ብትዘፍንልን ደስ ይለናል። ልክ መልእክት ብቻ ሰምተን እንመለስና ምን ትላለህ? እንሞክር እንዴ? እንሞክራለን። መልካም ለማንኛውም ግን ይህን ድምፃውን በቀጥታ ስርጭት በሚገርም ባንድ በሚገርም ሳውንድ አይ ቲንክ ሚሊኒየም አዳራሽ ነው። ሚሊኒየም አዳራሽ በሚሊኒየም አዳራሽ በሽርጉድ ኮንሰርት እንግዲህ እንሰማዋለን ከጎሳዬ ጋር በልጅነት በቫንጋዲ አልበም እንግዲህ የሰማናቸውን ስራዎች ሁሉ በዛ እንዳገኝ ተስፋ አለኝ። እንግዲህ ከአሌክስ ጋር ቆይታችን እንቀጥላለን። ተስፍሽ እዚህ እስካለ ድረስ ደግሞ አንዳንድ ሀሳቦችን እናንሳ። ሽርጉድ ኢቨንት ከተቋቋመ ስንት ጊዜ ሆነው? ምን ምን ስራዎችን እየሰራችሁ ትገኛላችሁ የሚለውን እናንሳና የእነ አሌክስ ስራ ስንተኛችሁ ነው የሚለውን እናንሳ እንዴ። በጣም ጥሩ ካስሽ። እንግዲህ ሽርጉድ ከመስራታችን በፊት የተለያዩ ኮንሰርቶችን ለብዙ አመታት በተባባሪ አዘጋጅነት ሰርተናል። አሁን እንግዲህ ልምድም አካብተን ለምን በራሳችን አንመጣም? በዛ ላይ ደግሞ እና አሌክስ አይነት ጥሩ ወዳጅ ወንድም ስታገኝ ኮንፊደንስ የሚሰማንና እሱ ነው መነሻችን። ግን የብዙ አመት ልምድ አለን። ይሄ ግን የመጀመሪያ ኮንሰርታችን ነው። ሽርጉድ ብዙ ስራዎችን ለመስራት እቅድ ይዟል። አሁን በቅርቡም የሚወጣ ብዙ ታዋቂ አርቲስቶች የሚሳተፉበት ተከታታይ የቴሌቪዥን ድራማም እየጨረሰ ነው። በብዛት ግን ሙዚቃው ላይ ነው ፎከስ ማድረግ የምንፈልገው። ብዙ አዳዲስ ታለንቶች ላይ መስራት እንፈልጋለን ከነባሮቹ ጋር እየቀላቀልን። እንግዲህ ከዚህ በኋላ ካስሽ ሽርጉድ የሚለው ስም በስፋት የምትሰሙትና የሚመጣ ይመስለኛል። በዚህ አጋጣሚ ግን ለ10 አድማጮችህ የነጻ ትኬት እንግዲህ አይደለ ካልጋበዝን ጥሩ አይመጣም። ማርፈዳችንን ይቅርታ በጠየቀ ይሆናል። አሌክስ መልካም። ለልዩ አዲስ አድማጮች በጣም ደስ ይላል። በጣም ደስ ይላል። ስለዚህ ተሰብስበን ከልዩ አዲስ አድማጮች ጋር እናያለን። ጊዜው ሲደርስ ወቅቱን ጠብቀን ያንን ደግሞ ይፋ የምናደርግ ይሆናል። ከሽርጉድ ኢቨንት የአሌክስን የተናፋቂውን ተወዳጁን ሌጀንድን አርቲስታችን የሆነውን ኮንሰርት ሽርጉድ ኮንሰርትን እንግዲህ 10 አድማጮች በዚሁ አጋጣሚ ማግኘታችሁን መንገር እንፈልጋለን። ከአሌክስ ጋር ቆይታ እንቀጥልና ከተስፍሽ ጋር ወደ መጨረሻ ላይ እንመለሳለን። አሌክስ አንድ ነገር ላነሳ ነው። ኤልያስና ኢቫንጋዲ ምንም የማይለያዩ ስራዎች ናቸው። የረቀቀ ሆኖ የታየበት ነው። ያ አልበም ደግሞ ለመጀመሪያ ጊዜ ከኤልያስ ጋር ስትገናኝ ያለውን ስሜት ባውቀው በጣም ደስ ይለኛል። በነገር ላይ የኔንም ነገር እነግርሃለሁ ስለ ኤልያስና ስራ ውስጥ ተጠናቆ ስትሰማው ምን አይነት ስሜት ፈጠረብህ? የመጀመሪያ አንተና ኤልያስ ግንኙነት ምን ይመስላል? እኔና ኤልያስ የተገናኘ ነው በኢቫንጋዲ ያሉ። ከዛ በፊት እንደዚሁ ባንድ ነበራቸውና ባንድ ይሰራሉና እዛን ስራ አንዳንድ ጊዜ ጃም እናደርግ ነበር። ይሄ ስራ ከታሰበ በኋላ መስፍን ታምሬ ነበር ያሰባሰበን። ከኤልዬ ጋር ተገናኘን። ኤልያስ ታውቃለህ ከስቱዲዮ አይወጣም። አንድ ስራ ከያዘ በቃ ካልጨረሰ አይወጣም እና ያም ነው የጎዳውና ከኤልዬ ጋር በጣም
ብዙ ነው ያሳለፍ ብዙ ስራዎች ሰርተን ነው ብዙ አሁን እሱ ጋር ብዙ ስራዎች አሉ። አሁን የሚያውቅ ሰው ካለ ያ ስቱዲዮ የሰራናቸው ብዙ ስራዎች ስላሉ እነሱን ራሱ ቢሰጡኝ አንድ ለኤልዬም ሁለት ለኔም ጥሩ ነውና እነኛን ስራዎች ሁሉ ፈልጋለሁ። አሁን ወደፊት እስቲ እንዳለ ጠያይቅና እነዚያ ሰራሉና ኤልዬ ያልተነገረለት ነው በቃ ከሞተ በኋላ ነው እና እንደዚህ እንትን የተባለው በጣም የሚገርም ሙዚቃን ከፍ ያደረገ ልጅ ነው። በዛ ዘመን በነበሩት ስሙ የሚነሳው ከፍ ብሎ የሚነሳው እሱ ነውና ስለ ኤልዬ ቃላት የለኝም። በቃ እንዲህ ነው ብዬ ልነግርህ አልችልም። ድንቅ ብቃት ነው ያለው በወቅቱ። በቃ ስራው ተጠናቆ ስትሰማው ለአንተ ምን ነበር? በቃ በጣም ነው የጎሳዬንም ስሜት በዚሁ አጋጣሚ ሁለታችንም አብረን ነው አሜሪካን እኮ ሄድ ነው ከኤልያስን ይዘን እዛ በየመድረኩ እናመሰግነዋለን። በየኮንሰርቱ በየምንሄድበት ቦታ ይሄንን ስራ የሰራው እዚህ ይሄን ሙዚቃ እንድትደሰቱበት ያደረገ የወደደች ኤልያስ መልካ ነው ብለን ከመድረክ እያስመጣን ህዝብ ፊት እናመሰግነው ነበር። እንደዛ ሁሉ አድርገናል። አሜሪካን ዲሲ ምናምን እንደዛ ቱሩ ምን ይመስል ነበር ይዛኔ? በስማ ቱሩ አንድ ጊዜ አሜሪካን ሀገር አንዴ 6 ወር ቆየን። በሁለተኛው ዙር ስንሄድ 5 ወር ነው የቆየ ነው እንደዚህ እና በየቅዳሜው በየስቴቱ ነው የምንዞረው እና ኃይለኛ ስራ ነበር። በጣም ብዙ ህዝብ የሚገኝ ያ የዞርንበት የለም አሜሪካን ስቴት ውስጥና ደስ ይል ነበር። ያ ኢቫንጋዲ እንደገና ሰርቶናል ማለት ይቻላል። ኢቫንጋዲ በጣም ከህዝብ ጋርም በጣም ያገናኘን እሱ ነው እና በጣም ደስ ይላል። ኢቫንጋዲ በግሩፕ ለሁለት ሆኖ ዱዌት አይነት ስራዎች በእኛ ሀገር እንጥቀስ ብንል ጎሳዬና አሌክስ ታደለ ሮባና ብሬ እንደዛ እያለን ነው የምንጠቅሰው። ከዛ ደግሞ ረጅም ጊዜ ደግሞ አብሮ መጓዝ፣ ሌላው ደግሞ ራሱ ይዞት የሚመጣው ጥንካሬ ደረጀና ሀብቴ ምናምን አቤና ከቤ እንደዛ ነው እንልማ። ውጪ ብንሄድ በጣም ብዙ ናቸው። አክቹዋሊ የእነሱ የሀገሩን ስፋት የምንም ሊሆን ይችላል። እኛም እኮ ከአፍሪካ እኮ ሁለተኛ ላርጅ ፖፑሌሽን ትልቅ የሚባል ህዝብ ነን፣ ትልቅ የሚባል ሀገር ነን እና እንዴት የዛኔ እንደዚህ አይነት ሀሳብ መጣ ለሁለቴ መስራት? አንተና ጎሳዬ ምናልባት እድሉን ስላገኘው መጠየቅ ስለምፈልግ ነው። በእንደዚህ አይነት መልኩ ደግሞ ሲሰራው ሲሰሩ ባይ ደግሞ ደስ ስለሚለኝ ነው። ያን ይመስላል አልበምም ስለሰጣችሁ ማለት ነው። መጀመሪያ ቴክ 5 ላይ ነው የተገናኘነው እኔና እሱ። ቴክ 5 የሚል አንድ አልበም ሰርተን ነበር እነ በዛ ወርቅ ምናምን ያሉበት። እስቲ ንገረን ስለሱ። ቴክ 5 መስፍኔ ነው የሰበሰበን። አሁን መስፍን ታምሬ እና 3 ሴቶች ስማቸውን ላለረሳው ችግር የለም። ሁለት እኔና ጎሲሽ ሆነን አምስት ሆነን የሰራ ነው። በጣም አሪፍ ስራ ነበር። ከዛ በኋላ ነው እኔና ጎሲሽ ለምን አንድ ላይ ሆነን አንሰራም ተባብለን ተመካከርንና ኢቫንጋዲን እንትን አለን። መስፍን ታምሬ ያው እኛ ለሊት ስንሰራ ነው የምናድረው ታውቃለህ። ያው የክለብ ስራ እንትን አይላ በቃ መስፍኔ በጣም ጎበዝ ነው። በዚህ በጣም ጆሮ ደግሞ በጣም ኃይለኛ ነው። ሙዚቃ ሲሰማ ሙዚቃ ዜማ ከዚህም ከዛም በቃ ይሰበስባል። ተነሱ ይላል። በቃ እኛ ሌሊት ተኝተን ስለምናድር ያስነሳናል። ከዛ በኋላ እነኛን ስራዎች ሰራን፣ ለህዝብ አደረሰን። ድንቅ ስራ ነበር ኢቫንጋዲ። ሰሞኑን በዛ መልኩ ነው የተሰራው። ሙዚቃዎች ድጋሚ ሰርተህ እየሰጠህን ነው። አትመጪም ወይ አትማይልኝ አይደለ? እነዚህ መኖር ደስ ይላል። ስለ እናት እና ዩቲዩብ ላይ ቪዲዮአቸውን ሳይ በጣም አልተገረምክም አንተ? ለምሳሌ አትማይልኝን እንኳን አሁን እዚህ ጋር እየተመለከት ነው እንዳለው 234,000 ቪው አለው። አትመጪም አሁን ወደ 250 ምናምን አልፏል። እና እኔ እንትኑ አይደለም ሰው ከታች የሚጽፈውን አይተዋል። የሚጽፉት ደራሲ ነው የሚመስለው። ይገርማል። የሚጽፉት አስተያየታቸው በጣም ነው የሚገርመው። በጣም እና ልብን ያሞቃል። ድምፅን ፍሪጅ ውስጥ አስቀምጥ በቃ ይላሉ እንደዛ እና እንደዛ ነው የሚሉት። እቺ አሪፍ ጨዋታ ነች። ድምፅህን እየታስቀምጠው ነው አይደል? ፍሪጅ ውስጥ አስቀምጠው ነው ተቀምጦ የመጣ ድምፅ ምናምን ይላሉ። እና ዶክተር ፍሪጅ ውስጥ ተቀምጦ የመጣ ነው
በጣም ይገረመኝና የበፊቶቹንም ስራ መልስ የሰራበት አጋጣሚ አለ። እነሱን ሁሉ እኔ ዩቲዩብ ላይ እጫንኳቸው ነው አሁን እንደምታውና በፈገግታሽ ተመቸሽ ሁሉ ይሁን እንዴ ክፉሽን አልፈልግም በጣም እኮ የሚገራርሙ ዘፈኖች ናቸው። መስማ እነኛ አሁን ወደ እኔ ያርጊያቸዋል እንዴ አልከን እንጂ እኮ አሁን ክፉሽን ራሱ በሰማኒ እስማ እንዴት ደስ እንደሚለኝ በዚህ ድምጽ። አንተ እኮ ጠዋት ነው አልክ እንጂ አሌክስ በእውነት ነው የምልህ ቅድም እኔና ተስፍሽ ይነዝራል እንትን አይተቃለ አይዶሎች ምናምን አሁን ዳኞች ምናምን እዚህ ጋር እንትን የሚልባቸው አይነት ስሜት ይሰማሃል። በቃ አሌክስ ነው። ከዛ ደግሞ እውነትም በፍሪጅ በነገራችን ላይ ካስሽ በራሱ ጊዜ ይዘፍንልሃል። አሁን መኪና ውስጥ እየመጣ እኔ ለአድማጮች ለፋና አድማጮች ትንሽ የሙዚቃ ክፈትለት በራሱ ይቀጥለዋልና እንደሱ ሳይሆን ለምን መሰለህ አሁን ተስፍሽ በጠዋት መጥቶ እንትን በጠዋት ቀስቁሰኝ ከቤት ከለበስ ምናምን እዛ በተወን ናረ እየጠበቁና አጣፈው ነው እዚህ የመጣውና ሌላ ጊዜ ያለን አይደለን? አረ ምንም በሰፊ ጊዜ እመጣለሁ። ሁሉ ጊዜ ና በለኝ እመጣለሁ። በተለያዩ አገራችን ላይ የሙዚቃ ውድድሮች የሙዚቃ አይደሎች በጣም እየሰፉ መጥተዋል። በጣም ደስ ይላል። በዛ ስራዎች ውስጥ ደግሞ እኔ አልፌያለሁ። 18 ሲዝን ነው ፋና ላምሮት ላይ የሰራሁት። የፋና ቤቴ ነው ይሄና ብዙ ጊዜ ሲወዳደሩ አይነበር አሌክስ ባንተ ስራዎች በጣም ኢንስፓየር ይሆናሉ ልጆቹ እና ምን አይነት ስሜት ይፈጥርብሃል? አይታቸው ውስጥ ታውቃለህ? አይቻላል ይገርማል። በእውነት ያን እዛ ሆኜ ስለነበር አይቻላል። እዚህስ እንደው ሲዘፍኑ ግጥሙ አንድ ልጅ አሁን ሰይፉ ጋር የቀረበ ልጅ አለ። በጣም ጥሩ አድርጎ ሆድዬን የሰራው ልጅ ጥሩ ነው። እንደው በጣም እንጀራ እየበላው ነው ባንተ ምናምን አለኝና ይመቻልኩ። እኛም በሰው ስራ በሰዎች ዘፈን ነው እንጀራ ይበላ ነው በታላላቆቻችን ምናምን አልኩትና ደስ ይለኛል። በዚህ ትውልድ እንግዲህ ጎበዝ ሙዚቀኞች እየመጡ ነው። አዳዲስ ልጆች አሉና ከእናንተ ጊዜ በኋላ ከመጡት ውስጥ እንግዲህ የማን አድናቂ ነህ? ወደፊትስ አብሬ በሰራው ብለህ የምታስበው ዘፋኝ የለም? ዘፋኞች አሁን በደንብ መስማት አለብኝ። አሁን ዝም ብዬ እንትን አይደለም እንደዚህ አይደለም እና ጎበዝ ልጆች አሉ። በጣም አንድ ሴቶች ሰማሉ። በጣም ጎበዝ የሆነች ልጅ ሰምቻለሁ። በህብረት የሚሰሩ ሴቶች ሰምቻለሁ። ናና የሚባሉት 5 ሴቶች ምናምን በጣም ጎበዝ ልጆች ስለነ እቴጌ ምናምን ይሰሩ ስለ የኛዎች ለምን እነሱ ግሩፖች በጣም አሁን በግላቸው በግላቸው አሁን 15 ቀን እንግዳችን ነበር ዘቢባ አዲስ አልበም ይዛ ልትመጣ ነው። ለምለም አዲስ አልበም ሰርታለች። ራይልን እንደምታውቃት ነው እና አንድ ላይ ደግሞ ሲሰሩ በጣም ያምራል። አንድ ላይ ጄሪም ጠረፍን በጣም ጎበዞች ናቸውና በጣም ነው ደስ ይለኛል። እነሱ ታይ ነበር እነሱ እንደሱ የሚሰሩት ስራ ደስ ይለኛል። ሌላም ደግሞ አንዲት ልጅ አለች በጣም እነሱን ሰማለሁ። ሙዚቀኞችም ደግሞ አሉ አሁን አዳዲስ ልጆች በጣም ጎበዝ ልጆች አሉ ውስጥ ድሉን ያላገኙና ይመጣሉ ብዬ ተስፋ አደርጋለሁ። በጣም ጎበዝ ልጆች አሉ። መልካም አለማየሁ ደመቀና አንተን መነጣጠል አይቻልም። እውነት ነው። አሌክስ በአሁኖቹም ስራዎች ውስጥ አብሮህ እንዳለ ሰምቻለሁ። ስለ አለማየሁ ደመቀም ደግሞ ትንሽ እናውራ። ከአሌክስ ጋር ያላችሁን ትዝታ ትንሽ ብታነሳልኝ ደስ ይለኛል። አለማየሁ ደመቀ ያው ታውቃለህ የባንክ ሰራተኛ ነበር በፊት ነገርና እኛ ኮናቅ ብዙ ባንክ ነበር የባንክ ሰራተኛ ነበርና አሁን ቢኖር ትልቅ ቦታ ይኖረው ነበርና በባንክ ውስጥ ባለስልጣን ይሆን ነበር ምናምን። አሁን ደግሞ እንደዚህ እያለ እናወራለን። ይሄኔ እናንተ ለክፋችሁ ምናምን ይላል እሱም እኮ እኛ ጋር መጣ። የዛን ጊዜ ከጉሽ ጋር የአመልካም ጊዜ ልጅነትን የኔን ባይተዋር የሰራው ባይተዋር ስንሰራ እሱን ይሄን ሰርቶ ሲመጣ እዛ ቤት ውስጥ እየሰራ ነበርና በቃ መላቀስ ተጀመረ። እዛው ደግሞ የዛን ጊዜ ሲሰራው በቃ ሌላ አርከን ነበር የሰራውና የሆነ ነገር ውስጥ ገብተናልና የእሱም ታሪክ ነው የኔም ታሪክ ነው የሌሎችም ሰዎች ታሪክ ነውና ከዛ ለቅሶ አቁመን ነው እንደገና ጀመረን ስራውን የሰራ ነውና ከዛ ጊዜ ጀምሮ አብረን አለን። አሁን ይሄን አትማይልኝን ይገርማል። እኔ ቤት ውስጥ ቁጭ ብዬ ዜማ እየሰራው አትማይልኝን በቃ እኔ ልክ የሆነ ዜማ መስራት ሲጀምር የሆነ ነገር ውስጥ የሚገባበት ነገር አለው። ይገርማል። እንደዚህ እየቆመ ነው የጻፈው። በቃ ግጥሙን በቃ ይሄን ግጥም ጽፎ ጨረሰው። እዛው ሰራ ነው ስቱዲዮ ገባን ቀረጽ ነው። ልጁም አዲስ ነው መሰለኝ ካስሻለ ያትማይልኝ ዜማ ግጥም ደራሲ
እኮ አለማየሁ ደመቀ ነው። እኔ ዜማውን ሰራሁለት እዛ። እኔ ዜማው የኔ ነው። አቀናባሪው ነው መሰለኝ። አንተ ፋኑ ነው የምትለው። አቀናባሪው በጣም ጎበዝ ልጅ ነው። ፋኑ ይባላል። አሁን አልበም ከሱ ጋር እየሰራህ ነው? አዎ ፋኑ ይባላል። በጣም ጎበዝ ልጅ ነው። ወጣት ልጅ ነው። ከካሙዙና ከፋኑ ጋር ነው የምትሰራው አይደል? አይ ፋኑ አልበም እየሰራ ያለ አሁን ከብዙዎቹ ጋር ነው እየሰራው። ብዙ ናቸው ሙዚቀኞች። እሱ አቀናባሪው ለማለት ነው። አቀናባሪ ፋኑ ነው። እና በቃ ጨርሰን ለሊት ገባን ቤት። በዛ ቀን የጨረስነው እና አሌክስ የሆነ ነገሮች ሲገባ አንድ ነገር የሚለው ነገር እንትኗ መታለች ይላል። በቃ እና ያቺ የምትለቀው መታለች ይለና በዛው ነው የሚጨርሰው። አሁን ለምሳሌ ደጋግ ሰዎች አሉ። ስለ ለመቄዶንያ የሰጠሁትን እሱ የሰራው እሱ እንደዛው ነው። እዛው ቁጭ ብዬ ነው የሰራው። ለዚህ ማለት እሱ እዛው ጨረሰው። እና ብዙ ስራ አለን ከአሌክስ ወደ 5 ስራ አለኝ አሁን አዲሱ የሚወጣው ላይ በደንብ ነው የምንጠብቀው። አሌክስ በጣም ትልልቅ ስራዎችን ይሰራል። ከአንተ ጋር ደግሞ አሁን እንደዚህ አይነት ታሪኮችን አንሰማም ነበር። ቆሞ ነው የጨረሰው። እንደዚህ ቆሞ ይገርምሃል። እንደዚህ እያደረገ ነው ደብተር እንደዚህ ይዞ እንደዚህ እየጻፈ ነው የጨረሰው። እውነቴን ነው የምነግርህ። አንድ ሰው ምን አለ መሰለህ አሌክስ፣ የአሌክስ ዘፈን ስትሰማ ወጥ እየሰራህ ካደመጥከው ያራል፣ ድስቱ ያራል አለ። ለምን አልነው። ለምን ብለን ስንጠይቀው በትዝታ ክናፍ ስለሚወስድ ነው ብሎ ነገረን። እና እንዲህ አይነት በትዝታ ክናፍ የሚወስዱ ዘፈኖችን በመስራት እንደው እና እንደዚህ አይነት ገጸ በረከቶችን ለእኛ በማርኬት ምን አይነት ስሜት ነው የሚፈጥርብህ? ይህን ያነሳውብህ ብዙ ምክንያት ስላለኝ ነው። አንድ ጽሑፍ ላንብብልህ። ሕይወት ውጣ ወረዷ ብዙ አድካሚ፣ አንዱን ሞላው ስትል ደግሞ አንዱ ይጎላል። ከፍታና ዝቅታ አንዱ የፈተና መድረክ ናቸው። ካለፍናቸው ጀግና ልባም፣ በዛ ላይ ብቁ አስተዋይ፣ በሁሉም ነገር የደነደነ የመሸከም ጫንቃን ይሰጣል። የመሻገሪያ ቁልፎችን ፍለጋ አስተዳክር፣ በመጨረሻም ሲገኙ ያነቁዋል። አሌክሶ ላይ ያንን ተመልክቻለሁ። ያለፈበትን ሕይወት ህመም ሲያወራው እጅግ በተሰበረ ልብ ነው። ሀገሩን እያሰበ ያንን ጭንቀት ጊዜ ወደ ኋላ ተስቦ አይቶ በሆድ ፍጀው ስሜት ማን እንዳገር ሲል በተደጋጋሚ ይገልጻል። ይህንን ስንሰማ ባይተዋር የተሰኘ ሙዚቃ ድቅን ይልብኛል። አለማየሁ ደመቀ ይህንን ሕይወት ውጣ ውረድ ቀድሞ አስቦ ነው የሰጠው ብዬ ከራሴ ጋር ሙግት ፈጥራለሁ። ምክንያቱም በብዙ ቃለ ምልልስ ሲያወጋ ያ ነው የመጣልኝ። ባለፉት የዛሬ 19 ዓመት እጅግ ዝነኛ የነበረ ሰው ከሀገር ውጭ ለሙዚቃ ስራ ወደ ባህር ማዶ ሲሄድ ህመም አጋጠመው። ለህመሙ ጋር እየታገለና በተለያየ ምክንያት ለ19 ዓመት ድረስ ቆየ። ህመሙና በናፍቆትም ሲሰቃይ ቆይቷል። ቆዳው ጠንክሮ ግን የመጣው አሌክስን በማየቴ ደስተኛ ነኝ። ከሞት ጋር አንገት ለአንገት ተያይዘው ችግር፣ ፈተና ሁሉን አሳልፎ ስለመጣ ምን ያህል አንዳች ነገር ቢገጥመው የመቻል አቅሙ የበረታው አጠንክሮት ከፍታ ላይ ያስቀመጠው ነው ብዬ አስባለሁ። ለብዙዎች ተምሳሌት የሚሆን አንድ የዓለም ውበት ይህም አይደል በችግር ቀርጻ ትሸልማለች። በመታሸት ውስጥ ብዙ የምታጸዳውና ብልህነትን የምታገኘው ሌላ የህይወት ገጽ አለ። ያንን ገጽ አሌክስ ኖሮታል። ነጻነት ፈላጊው አሌክስ እያለ ጽሑፉ ይቀጥላል። አንድ መስመር ላንብብልህና ያንተን ሀሳብ መስማት ስለምፈልግ ነው። በፊት የጨዋታ ማዕበል የነበረው አሌክሶ በባህር ማዶ ባጋጠመው መት ብዙ ነገሩን አደብዝዞበት ነበር። አንድም እስር ቤት ለብቻው ተደርጎ መታሰሩ ነጻነት የተባለው እውነታ አሳጥቶታል። ነጻነት ናፋቂ አድርጎታል። ለብቻው ሲሆን ዝምታን ይሰፍናል፣ ከማንም ጋር አያወራም። በዛ ውስጥ በፊት የሚያውቀው ሰው ጋር ተከቦ መኖር ያለውን ስሜት ሙሉ ለሙሉ ቀምቶታል። የሁሉም ነገር የሚመኛት የሚሻት ነጻነት የተባለውም ትርጉም ለማጣጣም አሁን ወደ ሀገሩ ተመልሷል። ነጻነቱን አውጇል፣ ነጻነቱን አግኝተዋል ይላል። ሌላም ደግሞ ልጨምርልህ። ትዝታ አዋቂው አሌክስ እያንዳንዷን ድርጊት አንድም ሳትቀር ወደ ኋላ መለስ ብሎ ያንን ናፋቂ ዘመን ያስታውሳል። አብረውት የሰሩት በሕይወት ያሉና የሌሉትን አንጋፋ የሙዚቃ ከያኔዎች እያስታወሰ ከሳቁም ከቁም ነገሩም ይነግረናል። በጣም የገረመኝ ደግሞ የታደለው ሮባ ደግነትን የሚናገርበት መንገድ ነው። ዛሬም የተናገረው በልዩ አዲስ ይህንን ነው ያለውን ደግሞ መልሰን እናስታውስ። እኔና ታደለ ሮባ አንድ ቤት እንኖር ነበር። እኔ ስታመም በዛን ጊዜ ቆጠበውን 1000 ብር ብዙ ነው፣ እሱን አውጥቶ አሳክሞኛል ሲል ከታደለ ጋር የነበራቸውን ወዳጅነት ቀደም ሲል አንስቷል። ዛሬም በዚህ ፕሮግራም ደግሟል። አሁን አንድ ሰው ደግሞ ላንሳ። ዳግመ ጎሳዬ ተስፌና አለማየሁ ይርጶን
የአንድ ሳንቲም ሁለት ገጽታዎች ወዳጅነታቸው በሙዚቃ አልበሞች ወይም በማይክ ላይ ባላቸው ቆይታ ብቻ አይደለም ይላል ጽሑፉ። አብረው በቆዩ ጊዜያት ሙሉ የህይወትን ፈተና ቀምሰዋል። የማጣትን፣ የማግኘትን፣ የትጋት ተምሳሌት፣ አንዱ ከአንዱ ጋር ውህድ ፈጥሮ ማዜም፣ ተምሳሌት፣ ለትውልድ አትራፊ የሆኑ ስራዎች ማበርከት ከብዙዎች ለጥቂቶች የሚታደሉት ስጦታ ናቸው። እኒህን ደግሞ የመሸከም አቅም ያላቸው ሰው እነሱ ናቸው። ያንን አይረሴ የዘመን ሐውልት የሙዚቃ ስራዎቻቸውን ለመድገም ሙያ በልብ ብለዋል። አብሮ ብዙ የተሻገረ ሰው እንኳን በዚህ ቋንቋ አይደለም በአይን ጥቅሻ ሁሉ ይግባባሉ። ወደፊት ለዚህኛው ትውልድ ምን ያሳዩን ይሆን በጉጉት እንጠብቃለን ሲል ጽሑፍ ያልቃል። ምን ተሰማ? የሚገርም አሁን ከዚህ በኋላ ንግግር ምን ያስፈልጋል? እንዴት አድርገህ ትናገራለህ? ከባድ መልእክት ነው። በጣም ከባድ ነው። አንድ ነገር እላለሁ እኔ እሺ ታረክና ተመስገን ይባላል። ይህን ጽሑፍ የላከልን ሰው ተመስገን አለ። እውነትም ተመስገን ካሪ የሚባል ልጅ በጣም በነገራችን ላይ በሙዚቃ ላይ በጣም ብዙ ስራ ነው የሚሰራ ነው። አንተን እንደማቀርብ ሲያቅ እንግዲህ ከዚህ በፊት የሰራውንና አሁን አዲስ አድርጎ የላከልን የኔን የተወሰኑ ነገሮችን ብቻ ነው የጨመርኩበት እንጂ ሙሉ ጽሑፉ የተመስገን ነው። ተመስገን ማመስገን ያስፈልጋል። ማበረታታት ፈልጋለሁ እንደዚህ አይነት ሰዎችን ዛጥፋይ አንተ ስትመጣ የመጀመሪያውን ጊዜ ይህንን ነበር የጻፈውና አሌክስ እንደዚህ አይነት ሰዎች እንደዚህ አይነት አድናቂዎች እንዳሉ ስለምናውቅ በጣም የሚገርም ተመስገን እጅግ አድርጌ አመሰግንሃለሁ። እንደው ላይ ጓጓለሁ እንደው አንድ ቀን ከሚገርም እንደውም ተመስገን ሲል ካስሽንም በዚህ አጋጣሚ በጣም ማድነቅ እፈልጋለሁ። እንደዚህ አዳዲስ ሰዎችን ክሬዲት መስጠት አልተለመደም እኛ ጋር። ተመስገን የሚገርም ሰው ተመስገን እኔ እከታተለዋለሁ። የሆነ ግሩፕ አላቸውና የኔ ቫይብ የሚል ሙዚቃ የኔ ቫይብ የኢትዮጵያን የኪነ ጥበብ ዜናዎች አይቀረውም በቃ ፈልፍሎ ነው የሚያወጣውና ስልኩም አለኝ አገናኛለሁ አሌክስ። እውነት ስለዚህ እንደዚህ አይነት ጽሑፎችን አለማጋራት አይቻልም ማለት የአድናቆቱ ጥግ የነገሮችን ይገኛል ደግሞ ይችላል እንጂ ጽሑፍም ይችላል እኮ የተሰጠ ነው። በቃ እንደዚህ አይነት ሰዎች አሉ። አሁን በቲክቶክ ላይም በምናምን ላይ ስለሱ ላነሳልህ እኮ ነው ዘፈን ስላለማየሁ ስላነሳን ትንሽ እንትን አለን። ሀኒቾን ታውቃታለህ? አዎ በጣም የሚገርም ጆሮ ያላት በጣም ጎበዝ ልጅ ኦልዲስቶች የሚባሉ አሉና የድሮ ዘፈን ሲያውቁ ራሱ ሙዚቃ ራሱ ያውቃሉ። ይገርማል። ማን እንደሰራው እንዴት እንደተሰራ ምናምን ሁሉ እኔ አንዳንድ ጊዜ ይሄ እንትናን የሰራው ምናምን ይላሉና ሰማቸዋለሁ። እኔ አንዳንድ ጊዜ እየገባው በሌላ በኒክኔም ገብቼና በጣም ጎበዝ ሀኒቾን እጅግ አድርጌ አመሰግናታለሁ በዚህ አጋጣሚ። መልካም። በመጨረሻ ከተስፌ ጋር አንድ የመጨረሻ ጥያቄ እናንሳና አሌክስ ወደ አንተ መጣለሁ። አሁን ያለህበት ህይወት ምን ይመስላል? ምን እያደረግክ ነው? ወደፊትስ ምን እንጠብቅ የሚለውን እናነሳለን። ስለመጣህ አመሰግናለሁ። ተስፍሽ ኮንሰርቱ መች ነው የሚደረገው? ምን አስባችኋል የሚለውን በመጨረሻ እናንሳ። ምን የተለየ ነገር አለ? አሌክስን ትሪቢዩት ልታደርጉልን ነው ወይ? እንዲህ አሌክስ ያው የተለየው ነገር ምንም ጥያቄ የለውም። ከ19 ዓመት በኋላ አሌክስና ጎሳዬን በአንድ መድረክ ማየታችን ኤፊም አለ እንግዲህ ስብስቡ በእግር ኳስ ቋንቋ የጋላክቲኮ ስብስብ ብል ማጋነን አይሆንም። በኳስ የምትተዋወቁ አሌክስ ሊነሱ ኦኬ እዛ አሁን የለውም እኔ አንተስ በጣም አለው እናትና እኔ የለውም መኖር ነበር። ኳስ ጎበዝ ነው እንኩል አሌክስ በጣም ኳስ ላይ በጣም ጎበዝ ነው። አሌክስም ጎበዝ ነው። አሌክስ ኢኮባ ቢጮስ ነበር በእውነት እኔ ደግሞ ለባህር ዳር ዩኒቨርሲቲ ቸቻ ኧረ እባክህ እጄ ራሱ ትንሽ ኳስ በጣም ነው ሙሉ ያውቃል። በጣም ኳስ ላይ ነው የምትዋወቀው አሌክስ ከካስሽ ጋር እንጫወታለን ወደፊት አሌክስ እንዴ የጤና ቦል እንጫወታለን። መልካም እሺ። እውነት ነው። እና ሚያዝያ 18 በሚሊኒየም አዳራሽ እንግዲህ እንኳን መቅረት ማርፈድ ራሱ ያጸጽታል ብሏል የአሌክስ ልጅ አላዛርና በጣም ቆንጆ አገላለጽ ይመስለኛል። እንግዲህ ሁላችሁም መጣችሁ እንግዲህ በጣም ከምንናፍቃቸውና ከምንወዳቸው ድንቅ አርቲስቶቻችን ጋር ጥሩ ጊዜ ያሳልፉ ነው የምነው እንግዲህ በሽር ጉድ ስም። መልካም አሌክስ እንግዲህ አነሳን 19 ዓመቱን ወደ ኋላ መለስ ብዬ ብዙ ጥያቄዎች እንደ ጋዜጠኛ በጠይቀ ደስ ይለኝ ነበር፣ ግን ብዙ ኢንተርቪዎች ላይ ቀርባል። ሌጀንድ ነህ። አንዳንዴም ደግሞ በቃ እንታቸው ህይወት ደግሞ አዲስ መልክ አላት አይደል? እሱን እንቀጥል ከሚለው የሚያስተምረውን ነገር ግን መተው ስለማልፈልግ ማለት ነው ትዝታዎቻችንን እናውራ ብዬ ነው ቀደም ሲል እንትን ያልኩት። አሁን በምን አይነት ሁኔታ ውስጥ ትገኛለህ? ምን እየተሰራ ነው? ወደፊትስ ምን እንጠብቅ? አሁን አዳዲስ ስራዎች አሉኝ በደንብ የምንሰራቸው። ይገርማል። በዚህ አጋጣሚ አያት ነኝ እኔ። ይሞታል አንድ ወር እድሜ ያለ ነበር የተባልኩትና ፈጣሪ እኮ ትልቅ ነው በጣም ይገርማል። እውነትህን ነው። እና አይተርፍም ከአንድ ወር በኋላ ይሞታል የተባለው ሰው ልጆቼ አድገው 2 ልጆች አሉኝ። ሄናት አለማየሁና አላዛር አለማየሁ ይባላሉ። እነሱ አድገው ተመረው ራሳቸውን አስተምረው ትዳር ይዘው 3 ወንድ ልጆች ወልደዋል።
እና እሷ አንድ ወንድ ልጅ ወልዳለች። አላዛርዬ 2 ልጆች ወልዳ 3 ወንድ አያት ነኝ እና በዚህ እድሜ አያት አድርገውኛል እና ፈጣሪ ነኝ እጅግ አድርጌ አመሰግናለሁ። እዛ ካምፕ እያለሁ አንድ ወደ ኋላ መለስከኝ። አንድ ዳኒ የሚባል ልጅ አለ እና ሁልጊዜ እስር ቤት ካስወጡን በኋላ እየሄድን እንፈርማለን መኖራችን እንዲታወቅ። ካምፕ እንሄድና ከካምፕ ፖሊስ ጣቢያ እየሄድን አለን እያለን እንፈርመናል እና ስንሄድ ልንመጣ አካባቢ በቃ ውስጤ አገሬ ያለ እና እያነባው ነው የነገርኩት ለሱ። በቃ እኔ አንድ ጊዜ ምን አሉኝ 2 ህጻናቶች ካላዛር ጋር ስልክ ሳውራ አመጣም አሉኝ። በህፃን ልጅ ነው መቼ ነው የምትመጣ? አትመጣም አሉኝ። ውስጤ አንድ ነገር ገባ በቃ እና ውስጥ ገብቼ አለቀስኩ። ጌታዊ በቃ እንደምታደርገኝ አድርገኝ ምናምን አልኩኝና ለዚህ ለጓደኛ የነገርኩት እኔ አሁን እነኛን ጩጮች ይዤ እዛ መንገድ ላይ ወክ ማድረግ ነው የምፈልገው። በቃ በሞትም እዛ ሄጄ ልሞት ሀገሬ ገብቼ አልኩኝ እና እንዳልኩት ልክ ውስጤ ሲወስን ፈጣሪ መንገድ ሁሉም ነገር አመቻቸው። ተይዤ ነው የመጣሁት። ዲፖርት ተደርጌ ነው እና እንኳን አንድ ጓደኛ እንኳን ዲፖርት አደረጉኝ እንኳን አመጡኝ። ይህን የመሰለ የህዝብ ፍቅር አገኘው። ለስራዬ እንድነሳሳ እረዱኝ። አሁን ስራዎችን እየሰራው ነው። በጣም ወደ 16 ዜማ ሰርቻለሁ ከነገ አዳዲስ ስራዎች እና የውጭ ሀገር ኮንሰርት እየመጣልኝ ነው። አሜሪካ፣ ካናዳ፣ ኢሮፕ። ከዛ ያባረሩኝ ተመልሼ ለስራ ልሄድ ነው። ዱባይ፣ እስራኤል እየመጣልኝ ነው እና ምን ተስኖት እለዋለሁ አምላኬን። ምን ተስኖት ይኸው ዛሬን አሳየኝ፣ ዛሬን እንድረዳል። በኢቫንጋዲ ከኢቫንጋዲ ጋር ደግሞ እንትን ባልከው አንድ ትልቅ ሰው ላስተዋል። ሳምሶን ማሞ እስከ ዛሬ ስሙን አልጠራውም እና በዚህ አጋጣሚ ይቅርታ ጠይቀዋለሁ ሳምሶንን። በጣም ትልቅ ስራ ነው ለእኛ የሰራው በዛ ኮንሰርቱ እና በዚህ አጋጣሚ ሳሚዬን ማመስገን እፈልጋለሁ። ያኔ ማለት ነው ያኔ ከሄሊኮፕተር እያስወረደን ምናምን። መልካም እንግዲህ ከአሌክስ ጋር የነበረን ቆይታ ይህን ይመስል ነበር። በሽርጉድ ኮንሰርት በቀጥታ ስርጭት አሌክስን በቅርቡ በሚሊኒየም አዳራሽ እንመለከተዋለን። የልዩ አዲስ አድማጮች በዛ ተጋባዥ ናችሁ። የልጅነታችን ትዝታ ነ የዘጠናዎቹ ትዝታ ነ በጣም ነው የምናከብር። ፈጣሪ ደግሞ ታምሩን ገልጦ በዚህ ሰዓት አጠገባችን ሆነ እንድናወራ ስለሆነ ደግሞ ሁላችንም ፈጣሪን እግዚአብሔር ማመስገን እንፈልጋለን። በሌሎች ስራዎች እንጠብቃለን። የምሬን ነው የምልህ አሌክስ አይመጣም እንል ነበር እኛ ልጆቹ እንዳሉ የእውነት ነው ነው እና መተህ እንግዲህ ደግሞ በአዳዲስ ስራዎች እንገናኛለን ብዬ አስባለሁ። የልዩ አዲስ እንግዳ ስለነበርክ ክበርልኝ። በዛ ቀን እንግዲህ በኮንሰርት እንገናኛለን። በደስታ ተስፍሽ በጣም ነው የምናመሰግነው። የሽርጉድ ኢቨንት ስራ አስኪያጅ ነው፣ እንዲሁም የሽርጉድ ኮንሰርትን አዘጋጅ ነው። እዚህ ስቱዲዮ ድረስ መጥቶ አብሮን ቆይታ አድርጓል። ተስፍሽንም በጣም እናመሰግናለን። እኛም በጣም ነው የምናመሰግነው በእውነቱ። በሽርጉድ ኮንሰርት በቅርቡ እንገናኛለን። ዘፈኖቹን ሆኖ እውነቷን ምድር ላይ ሆኖ ተውኗታል፣ ኖሯታል። አሌክስ ቆዳው ጠንክሮ መጥቷል። አሌክስ በጣም ትልቅ አርቲስት ነው። ነጻነትን ፈልጎ ወደ ሀገሩ መጥቷል። ትዝታ አዋቂ ነው አሌክስ። እንግዲህ በቅርቡ ደግሞ ሙያ በልብ ብሎ ትልልቅ ስራዎችን እየሰራልን ይገኛል። እንግዲህ ዳግም ደግሞ በኢትዮጵያ ሙዚቃ ኢንዱስትሪ ላይ ትልቅ አሻራውን ያሳርፋል። የዘጠናዎቹ እንቁ ድምፃዊ ነው። ሁላችንም እንወደዋለን። የልዩ አዲስ እንግዳ ነበር። ካሳሁን ነበርኩኝ። አለማየሁ ሂርጶ በልዩ አዲስ ቆይታ እናደረገ። ልዩ አዲስ ኦንፋን ኤፍኤም 98.1 የዩቲዩብ ገጽ ነው። በዚህ ሰዓት ማድመጥ ያልቻላችሁትን በቀጥታ ስርጭት ማድመጥ ያልቻላችሁትን እሱ ላይ እንድታደምጡ እናደርጋለን። አለማየሁ ክበርልኝ። አመሰግናለሁ። በጣም ነው የማመሰግነው። መልካም ቀን ይሁንላችሁ አድማጮች።